ሰላም ጤና ይስጥልኝ ውድ ቻናላችን ቤተሰቦች ወዳችሁና ፈቅዳችሁ ስለምትሰሙን እጅግ በጣም ደስ ይለናል። ይህ ቻናል አዲስ እንደመሆኑ መጠን ላይክ፣ ሼር፣ ሰብስክራይብ እንዲሁም ኮሜንት በማድረግ እንድትተባበሩ እንድታግዙን በትህትና እንጠይቃችኋለን። ይህ ቪዲዮ ከተመቻችሁ ለጓደኞቻችሁ ሼር ማድረግ አትርሱ። በጣም እንወዳችኋለን፣ እናመሰግናለን። መልካም ቆይታ ይሁንላችሁ። አውራ ዶሮ አሃዱ እትዬ ልታይና ልጆቻቸው የእትዬ ልታይ ገብስማ ዶሮ እማሆይ ትባላለች። ጥሬ እያበጠሩም ይሁን እየቆሉ እማሆይ ኩልኩል፣ እማሆይ ነይ እንጂ የኔ ቆንጆ ብለው ይበትኑላታል። እሳቸው እርስ ሲበሉ ፍርፋሪ አይቀርባትም። አዳሜ እትዬ ልታይ ማን ናቸው ይላል። ዶሮይቱ እማሆይ የእትዬ ልታይ ልጅ መሆኗን የሚያውቁ ግን ብፁዓን ናቸው። ምነው ብፁዓን አይሆኑም? እትዬ ልታይን የማወቅ ብቃት ብፅዕና ሊሆን አይችልምን? አለ ደራሲው። ለማን እንዳለው ባይታወቅም ከብፁዓኑ አንዱ ፈርዖን ይባላል። የእትዬ ልታይ ቢጫ ድመት ቁጭ ሲሉ ፈርዖን ዘሎ ጭናቸው ላይ ይሰየማል። ሲደባበሱት ቅር ይላል በትፍሰተ ገነት። ጭምድድ ያለው የእጃቸው ቆዳ በጥቁር ሰማያዊ ንቅሳት ስማቸው ተጽፎበታል ከ3 መስቀል ጋር። አልታይ ወርቅ ዋንጫ። እትዬ ልታይ በስራ ተጠምደው ጉድ ጉድ ሲሉ ፈርዖን ያጫውታቸዋል። አቶ ልጅ ጌታ ፈርዖን ይሉታል። ሚያው ይላቸዋል ከግራቸው ጋር እየተሻሸ። ይሄ አቶ ልጅ ጌታ ላዘር ዛሬ መጣ ብለኸው? ሚያው እኔም እንዲያው ይመስለኛል። ውይ ፈርዖንዬ፣ እኔ እናንተ እኮ በአንድ አረግ ነው ምናስበው፣ በአንድ ክር ነው የምንሰፋው፣ በአንድ ድስት ነው የምንበላው። ሚያው ይህንን በአይጥ መጫወቱን ግን ለምን አትተው? አያምርብም ልጄዋ? ሚያው አንተን የመሰለ መኳንንት ሲሆን እንትኖቹን ተዋቸውና አብረን እንብላ። እኔ እናንተ ለወድህም ቢሆን የበሰለ እሳት ያየው ይሻለዋል። ለአፍስ ቢሆን ጨው ቅመሙ አይ የአባት ነው። ፈጣሪ ላይጥ ያዘዘላት ሞት እኛ ነን ካልክ ደግሞ ሚያው ታዲያ ሞቷን አንዴ ስታሳርፋታ ፈርዖንዬ። ሚያው ጎሽ ፈርዖናችንዬ፣ ሁሌም እሺ ነው። አንተ መቼስ እምቢ አይወጣ። እሺ ያልክ ብቻ የልብን ማድረስ። ፈርዖን ፀሐይ ውስጥ ሰጥቶ መሞቅ የሚያዘወትር ሰላማዊ ድመት ስለሆነ ከሙሴ ጋር እንኳን አይጋጭም። ሙሴ የእትዬ ልታይ አውራ ዶሮ ነው። የሚያስደንቅ ህብረ ቀለማት ላባ ተላብሶ የተከሰተ። አንዳንዴ በፈርዖን አጠገብ ሲያልፍ በአንድ እግሩ ቆም ይልና በአንድ አይኑ ይመለከተዋል፣ ደግሞም በሌላ አይኑ ይመረምረዋል። አቤት አንገቱን ሲያዞር የሚታየው የቀለማት እስክስታ! ምናልባት ያ የሚነገርነት እውነት ይሆን እንዴ ያሰኛል። ሙሴ ተራ ዶሮ ሳይሆን ልዩ ፍጡር ነው። ከእትዬ ልታይ ልጆች ጋር አንዱ መሆኑ ብቻ አይደለም። በዛች በቀውጢ ሐሙስ ሌሊት ከጌታችን ከራሱ ጋር ተነጋግሯል ይባልለታል። ከሆነስ ሆነና ምን ተባባሉ ይባላል። የሚከተለውን ታሪክ መቃ ከጥቁር ቀይ ቀለም እያጣቀሰ በብራና ላይ እንጽፍላችሁ ዘንድ መንፈስ መራን። ከልዕልቱ አውራ ዶሮና ሰውየው። እንደ ልማዴ እንደ ማንም አውራ ዶሮ አለ ሙሴ ለእትዬ ልታይ ሲነግራቸው። ሰማይና ምድርን ከዋክብትና ጨለማን አስተያይቼ አመዛዝኜ ሰዓቱን ለማወቅ ከዚያም በኋላ ኩኩሉ ብዬ በመጮህ ሰዓቱን ለማብሰር ወይም ለማርዳት በማሰብ ክንፌ ካብ ላይ ወጣው እና በረደኝ። በዚህ በማይበርደኝ ሰዓት ብርድ ከየት መጣ ብዬ ዘወር ስል አየሁት። ከካቡ ወዲያ ባለው አጥር ግቢ ውስጥ ሰውየው ተቀምጧል። በፍርሃት ብርድ ተከናንቧል፣ ተጀብኗል። ዙሪያውን ብዙ ሰዎች አሉ። እዚህም እዚያም እሳቱን እየከበቡ ከሌሊቱ ፍርድና ጨለማ የሙጥኝ ይላሉ። ያ ፍርሃት ያነቃው ሰውዬ ግን ከሞት የሙጥኝ የሚልበት የለውም። ኩኩሉ አልኩትና ገና 7 ሰዓት ነው
እኔ ማምለጫውን ላሳየ። ቀስ ብለህ አንዴ ወዲህ ጠጋ በል። ከዚህ ወደ ውጪ ከዘለልክ እንደምንም ብለህ ታበልጣለህ። ና ስላደረክልኝ ተባረክ አለኝ። ያ ከሞት የሚፋጠጠው ሰውዬ ሌላውን ስራውን ቀጠለ። እኔ መሞት ስላለብኝ ነው። ማምለጥ እየቻልክ? አዎን። ሞት እኮ ሌላ ቀንም ያለ ነው። ዛሬ ነዋ እኔ መሞት ያለብኝ። ለምን ግን? ሌሎች ይድኑ ዘንድ። ማናቸው ሌሎቹ? ፍጡራን ሁሉ አንተንም ጨምሮ። ሞተ እኔንም ጭምር ከሞት ልታድነኝ? አዎን። ይልቅ አሁን አምልጥ። አይሆንልኝም። ተባረክ አለኝ። ተመልሼ ትዝታና ሌሎቹን ሚስቶቼ ተጠጋው። ታዲያ ያን ወትሮ የማውቀው እንቅልፍ ከየት ላገኘው? ያ ሁሌም ሳልጠራው ራሱ መጥቶ ሽፍን ያደረገኝ የነበረው እንቅልፍ አሁን የለም። የሰውየውን ፍርሃት እያሰብኩ ቆየው እስከሚቀጥለው የብስራት መርዶ ሰዓት መጪው ላይ ወጣሁ። የእሳቶቹ የነበልባል ዘመን አልፎ የፍም ዘመን አልፎ በበረዶቻቸው ሰዎች፣ እንስሳት ተከበው አብዛኛው ሰው ተጋድሟል። ኮከቦቹ ግድ የላቸው እንደ ወትሮ የተጠቃቀሱ በጸጥታ ይቀጥላሉ። ሰውየው ግን አሁንም ነገ እንደሚገድሉት አውቆ እየፈራ ኩኩሉ፣ አንተ ሰው አሁንም ለማምለጥ ትችላለህ። ና ሂድ፣ ኧረ እባክህ። መሞቱን መርጬ ነው። አይዞ፣ ለኔ አትፍራ። አንተ ስትፈራ እየሰማሁ ሞትን ካልፈራሁትማ ምኑን ሞትኩላችሁ? ግን ለምን አትተውላቸውም? ራሳቸው ሞታቸውን ይሙቱት፣ እሱም አይቀርላቸውም። እንግዲያማ ሂድ፣ በቃ ተኛ፣ ተባረክ። እዚህ እንደዚህ ትቼ ሄጄ እንዴት እተኛለሁ? እኔ ሞቼ ለነሱ የዘላለም ሕይወት ልገዛላቸው ነው። ይህ እንዴት ይሆናል? ሲሆን ታየዋለህ። በል ሂድ፣ ተኛ። እዚህች ልቆይል ብቻህን ስለወልክ። ሚስቶችስ ምንም አይሆኑ። እኔ ካልደረስኩባቸው በእንቅልፋቸውም አይነቁም። ፈገግ አለ ሰውየው። ፈገግታው ከፍርሃቱ ይበልጣል። ሲጠራህና ሲያበራልህ እስከ ማለዳው መጨረሻ ጩኸት ሰዓት እዚያው ካቡ ላይ ተኮራመጥኩ። እንቅልፍም ከየት ይምጣ? ለሰውየው ሩብ ሰዓት ሰርቄ ጊዜውን አዘገየውለት። ጨለማዎች እየሸሹ ብርሃኖች እየተከማቹ ዘብ ሲለዋወጡ ሲሉ ኩኩሉ፣ ኧረ እባክህ አንተ ሰው ተነሳ፣ አምልጥ፣ አሁን ጊዜ ያለኮ አልኩት። ፈገግታውን ከበፊቱ ይበልጥ አበራ ልበል። ሞት ላይ ቀራለኝ። ባይገርምህ እኮ ቢዘገይ ይሻላል። ሞትን ይህን ያህል ትፈራዋለህ? ምን ነው አልፈራው። እንግዲያውም አይዞህ፣ አይደርስብህ። ፈርቼ ሳለው ደርሰልኛልና በፍርሃት ልደርስልህ። ለአንተ ሞት የለም። እመለሳለሁ። ሞት እንደነስቼው ስመለስ መምጣቴን የምታበስር አንተ ትሆናለህ። ሲነጋ ሊገድሉት ወሰዱት። በሶስተኛው ቀን ማለዳ ሌሊት ሰውየው ከሞት ተመለሰና በሕልሜውን በራእዩን ወይም በምን አላውቅም፣ ይኸው እንዳልኩ ተመለስኩ አለኝ። የምስራቹን ጮኩ። ሌላ ጊዜም ስመለስ አንተ ነህ የምታበስረው አለኝ። ለሰለስቱ አውራ ዶሮና አድርባዋ። በመቅደላዊት ወንጌል ላይ ተጽፎ እንደምናገኘው ኢየሱስ ሐዋርያቱንና ደቀ መዛሙርቱን እንግዲህ ሂዱና አስተምሩ ብሎ ሲልካቸው ከሞት ያስነሳውን አልዓዛርና አጋንንት ያወጣለትን ማርያም መቅደላዊትን ወደ 8 አገር ሄደው እንዲያስተምሩ አዘዛቸው። ለማርያምም አውራ ዶሮውን ሰጣት። ይህ አውራ ዶሮ መቅደላዊት ቤተክርስቲያን ጓሮ ሲኖር ቆየና አንድ ቀን ማንም ሳያየው ወይም ሳይመራው ወደ እትዬ ቤት መጣ። የማነ ቆንጂዬ እባክህ ሲሉት ያንቺ ነኛ ከእንግዲህ አላቸው። ምክንያቱስ? አድባር ስለሆንሽ። እትዬ ፈገግ ሲሉ ወርቅ ጥርሳቸው ታየ።